ክርስትና ህይወት የጀመራችሁ ጊዜ እስቲ ከአንድ ከውዳሴ ማርያም ከዘውትር ጸሎት ጋር ብቻ ተጣመሩ። ይሄን ትምህርት የሚፈቅድ ጉባኤ አውደ ምሕረት ቢኖር እኮ ስር ማሽቀጠል በጣሹን ብቻ የሚያስተናግድ መድረክ ብቻ ሆነብን እንጂ እኛ የምናስተምረው ትምህርት ማስተናገድ አልተቻለም። እንዲሁም ደግሞ ጊዜ ክርስትና ህይወት የጀመራችሁ ጊዜ እስቲ ከአንድ ከውዳሴ ማርያም ከዘውትር ጸሎት ጋር ብቻ ተጣመሩ። ወይም ደግሞ ከአንድ መልካ መልክ ጋር ወይም ደግሞ ከአንድ የእግዚአብሔር ጸሎቶች መልካ ኢየሱስ ሊሆን ይችላል። ውዳሴ አምላክ፣ በተለይ ውዳሴ አምላክ እኔ ኃጢአተኛ ነኝ፣ ብዙ አመንዝር ያለው፣ ብዙ ዘርፍ ያለው ሰው በድያለሁ ብሎ የሚያስብ ሰው ውዳሴ አምላክን ጸልዮ መጀመሪያ ከአምላኩ መታረቅ አለበት። ውዳሴ አምላክ ሲጸልይ ራስን በትህትና በእግዚአብሔር ፊት መጣል ማለት ነው። ከዛ እግዚአብሔር ደግሞ ያነሳናል። ልብህን ዝጋ ይላል በማቴዎስ ወንጌል ላይ። ልብህን ዝጋና ጠይቀው፣ ከዛ በሰው ፊት ይሰጥሃል። በድብቅ የጠየቀውን በሰው ፊት በግልጽ ይሰጥሃል ይላል። ስለዚህ እንደዚህ አይነቶች ነገሮች። ሌላ ሁለተኛው ደግሞ ጸሎቶቹን ሲጸልይ ቆይቶ መልስ ቶሎ ባለመመለሱ አንድ፣ በመንፈሱ ፈተና ሁለት፣ እንደገና ስለ ክርስትና ሕይወት እውቀት ባለመኖሩ ምክንያት እነዚህ ሶስት ነገሮች ቶሎ ጸሎቱን እንዲያቆምና መሰላቸት፣ ይሄ ስብከቱ ላይ ብቻ ማተኮር፣ በጸሎት አንዴ ወጥቶ የነበረው ስሜቱ እየወረደ ይመጣል። እናንተም ጭምር ሁላችሁም ማለት ነው እየወረዳችሁ ትመጣላችሁ። ከዛ ወደ ምን ይመጣል? በቃ አንድ ነው ሁሉም መንፈስ ነው በቃ ምናምን ብሎ ነገሩን ቻል ብሎ መተው ይጀመራል። ሲጀመር የተበላሸ ስለሆነ መጨረሻ ላይ ታካቺ ይሆናል። በቃ ወይ እግዚአብሔር እኔን የሚመረኝ ቤተሰቦች ሁሉ ንስሐ ሲገቡ ነው ብሎ ቤተሰቦቹ ጋር ሄድና ንስሐ እንዲገቡ፣ ከዛ ደግሞ የተለዩ አባቶች የበቁ አባቶች ፍለጋ፣ ወይ ደግሞ እንደዚህ እነሳቸው እኮ እንዲህ አይነት ታምራላቸው ተብሎ ደግሞ ይኸው ማቴሪያል የሆነ አስተሳሰብ እንጀምራለን ወደ ሰዎች። እነሱ እንዲያድኑንና እንዲዳብሱን ብቻ ደግሞ እንፈልጋለን። እነሱን አግኝተን ደግሞ ስንዳበስ ምንም ለውጥ ካጣን ደግሞ አለቀ። በጣም ከባድ ችግር ነው የሚገጥመን ማለት ነው። ይሄ የሚሆነው ግን ገና ከመነሻው ህይወታችንን በደንብ አድርገን እንዴት አድርገን አጠንክረን በሁለት እግር መቆም የምንችልበትን ክርስትና አካሄድ ስላላወቀን ነው ማለት ነው። ስለዚህ ታካችነት ገና ጸሎት መጽሐፉን ስትከፍቱት መጨረሻውን ገጽ ነው በአይምሯችሁ የምታስቡት። በመሀል ስንት ገጾች እንዳሉ ያስቆጠራችኋል ገና ስትጀምሩት ማለት ነው። በእጅ ባትቆጥሩትም በህሊና ትቆጥሩታላችሁ። 12 ገጽ ከሆነ ጸሎቱ አንድ ስትቆጥሩ 11 ቀረኝ እያላችሁ ነው የምትሄዱት። ያ ሳይሆን መሆን ያለበት ከእመቤታችን ጋር በፍቅር አብራችሁ ጸሎቱን ስትጸልዩ ከእመቤታችን ጋር ለመሆን እንዲመች አንዱን የእመቤታችንን ጸሎት ብቻ አጠንክሮ መሄድ። ለምሳሌ አርጋኖን እኔ በጣም እንዲወደው ያደረገኝና አሁን በቀን እንድጸልዩ ያደረገኝ ስጀምረው ያኔ በሳምንት አንዴ ነው ያደረኩት።